ናችሁ የቻናሌ ተከታታዮች? እስቲ አብረን የገብስ ቂጣ እንስራ። እንደምታዩት እዚህ ጋር አብሲት ያዘጋጀሁኝ ነው ለገብስ ቂጣ የሚሆን ትንሽ አንድ ኩባያ ውሃና አንድ ማንኪያ ዱቄት የገብስ አድርገን አብሲቱን እናዘጋጃለን እንደመጠኑ። ከዛ በኋላ አብሲታችን ከተዘጋጀልን በኋላ ዱቄት ምን ፈልገውን ያክል እንጨምርና እንደዚህ እንደምታዩት አሸዋለን ማለት ነው። ግን መጀመሪያ አብሲታችን በረድ ማለት አለበት። ቀዝቀዝ ትንሽ ካለልን በኋላ እንደዚህ እንደምታዩት ቀስ እያልኩኝ አሸዋለሁ ማለት ነው። ልክ ሲያንሳችሁ ደግሞ ቴክስቸሩን ያያያችሁ በጣም እንትን መሆን የለበትም። ላላ ማለት የለበትም። ቲክ መሆን አለበት፣ ወፈር ያለ መሆን አለበት። እያየሁኝ እኔም እንደምታዩት ዱቄት እየጨመርኩኝ ነው። እንደነገርኳችሁ አብሲታችን በረድ ሲልልን ነው የምንጨምረው። ከዛ በኋላ እንደምታዩት ይሄውና የምፈልገው ውፍረት የዚህን ያክል ነው። ከዚህም በኋላ ዱቄት ስለምጨምርበት እንደዚህ አድርጌ ብርድ እስኪልልኝ ድረስ አስቀምጠዋለሁ። ከዛ በኋላ ሊጡ ከበረደ ቅዝቅዝ ካለ በኋላ እንደዚህ አድርጌ ዱቄት ከስር በደንብ ይፈልጋል። ዱቄት በደንብ እያደረጋችሁ እያገላበጣችሁ በደንብ ዱቄት እየነሰነሳችሁ አሸት ታደርጉታላችሁ። በደንብ ካሸውት በኋላ እንደምታዩት እንደዚህ እንደምፈልገው በልክ አድርጌ ዱቄት በደንብ እያደረኩኝ ነው። ግን ማደርገው በጣም ዱቄት ይፈልጋል። ለምን በጣም ይጣባበቅባችኋል። የመጣበቅ ባህሪ ያለው እጃችሁ ላይ። ስለዚህ ለቀቅ እንዲል እጃችን ላይ ዱቄት በደንብ እጃችን ላይ ያደረገን እንደዚህ ሬዲ እናደርጋለን በመንፈልገው ሳይዝ ማለት ነው። ከዛ በቃ እየዳመጥን በጣም ባይወፈር ጥሩ ነው። እየዳመጥን ቂጣችንን አሁንም በራሱ ዱቄት የምጠቀመው የራሱ የገብሱን ዱቄት ነው። እንደዚህ ያደረግን በመንፈልገው ሳይዝ ቂጣችንን እናዘጋጃለን ማለት ነው። ዱቄት በደንብ ያደረግን ይሄው እንደምታዩት የምፈልገውን ያክል ብዛት ዳምጬ ጨርሻለሁ። ከዛ በኋላ መጥበሻችን ላይ ዘይት ያደረግን ብሩሽ ያደረግን እንጋግረዋለን። ለየትኛውም ጊዜ ለጾምም ለፍስክም አማራጭ ነው። እንጀራ በማናገኝበት ጊዜ በዛ ላይ ደግሞ ጤናማ ነው። እንደዚህ እያደረግን መመገብ እንችላለን። በጎመን በአይብ በመንፈልገው ነገር መብላት እንችላለን። ኢቭን ጨጨብሳ አድርገን ለቁርስ መብላት እንችላለን። ፍርኖ ዱቄት ከመጠቀም ይሄ አማራጭ ነው። ሁላችሁም በየቤታችሁ እየሰራችሁ ተጠቀሙት። እኔ ወድጄዋለሁ። ኢንጆይ አድርጉት።